ሕማማቱ የመድኃኒትነቱ ሂደት ነው። መድኃኒት ነውና ለኛ መድኃኒት ሆኖ ይሰጥ ዘንድ እየታመመ እኛን ለማዳን እሱ እየቆሰለ እኛን ለመፈወስ ወደ ሕማማቱ የሚገባበት ነው። አርብ በሞቱ ሞትን ያጠፋል። እሑድ ደግሞ በትንሣኤው ሕይወታችንን ይገልጣል፣ ያረጋግጣል፣ ሞትን ለአንዴና ለዘላለም ይውጣል። ስለዚህ መድኃኒትነቱ በአደባባይ በይፋ የተመሰከረበት ቀን ነው። ታዲያ መድኃኒታችን ኢየሱስ ክርስቶስ ካልጠፋ ነገር የሰማይ የምድር ንጉሥ የሁሉ ፈጣሪ ሲሆን ለምንድን ነው በአህያ ላይ ተጭኖ ወደ ኢየሩሳሌም የገባው? በፈረስ በሰረገላ አይገባም ነበር? በሌላስ ነገር አይገባም ነበር? በአህያ በተናቀች እንዴት እሱን የመሰለ ንጉሥ በአህያ ሆኖ ወደ ኢየሩሳሌም ገባ? እግዚአብሔር ሰይጣንን ሳይቀር ያሰራዋል። ሰይጣን ግን ክፉ ነው። ስለዚህ ሁሉም ነገር በእግዚአብሔር ቁጥጥር ስር ስለሆነ እግዚአብሔር ከላይ ሆኖ ከዚህም ሆኖ የሚመራው የእግዚአብሔር እጅ ስለሆነ ዓለሙ ከሆነ ቁጥጥር ውጭ ሊወጣ እንደሚችል አድርገን መጨነቅ የለብንም። ባለቤት አለው። ሁሉንም ነገር የሚያውቅ እግዚአብሔር አለ። ፈትተው እንዲያመጡለት አዘዛቸው። እንዳዘዛቸው አደረጉ። እንዳላቸው ሆኖ አገኙ። ከዛ አህያይቱን ከነውርንጫ ይዘው ሲመጡ ልብሳቸውን እየጎዘጎዙ በአህያይቱም ላይ ልብሳቸውን እያደረጉ አመጡለት። ጌታችን በአህያዋና በውርንጫዋ ላይ ሆኖ በየተራም ቢሉ በተአምራትም ቢሉ እሱ ባወቀ ከደብረ ዘይት ከቤተ ፋጌ ወደ ኢየሩሳሌም እየተመሰገነ ገባ። እንኳን አደረሳችሁ። ሱባኤውን ጀምረን በውስጡ እየተባረክን አልፈን ከዚህ ዕለት ከሆሳዕናው ከሕማማቱ መግቢያ ከአርባው ቀን ደግሞ ከሙሉ ሱባኤ ደግሞ መዳረሻ ለዚህ ዕለት ለሰንበተ ክርስቲያን ለዕለተ ሆሳዕና ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ባለን ጊዜ በጣም አጠር አድርገን የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን የሚጠቅመንን የሚያስፈልገንን ሕሊናችንን ንቁ ሰውነታችንንም ደግሞ የተዘጋጀ የበረታ አድርጎ ቅዱስ ቃሉ እንድንማር ፈቃዱ ይሁንልን። አይነ ልቡናችንን ያብራልን። አሜን። ኦ እግዚኦ አድኅንሶ፣ አቤቱ እባክህ አሁን አድን። መዝሙር 117 ቁጥር 25 ላይ ይሄ አስቀድሞ በዳዊት የተነገረ የሰው ልጆች ሁሉ ናፍቆት ነበረ። የሰው ልጅ ሁሉ እንደሚታወቀው ከአዳም ከሔዋን በኃጢአት መታመም ጀምሮ መድኃኒት ሲፈልግ ነው የኖረው። ስለዚህ አባቶች በሙሉ የሰው ልጅ በሙሉ ያ መድኃኒት የሚመጣበትን ቀን ሲናፍቅ ያ መድኃኒትም ቶሎ መጥቶ እንዲያድናቸው ሲለምኑ ሲማጸኑ ነው የኖሩት። ዛሬ ሆሳዕና ማለት መድኃኒት ማለት ነው። ዕለተ መድኃኒት ናት። መድኃኒታችን ኢየሱስ ክርስቶስ መድኃኒት ሆኖ ቤዛ ሆኖ እኛን ከኃጢአት ከሞት የሚታደገን የሚያድነን መሆኑ በይፋ በአደባባይ በቦታው በኢየሩሳሌም የታወጀበት ቀን ነው። ዕለተ መድኃኒት ናት። ስለዚህ አስቀድመው እነ ዳዊት አቤቱ እባክህ አሁን አድን እያሉ የለመኑት አምላክ ዛሬ ሊያድን የተገለጠበት ቀን ነው። ሆሳዕና ማለት መድኃኒት ማለት ነው። በዕብራይስጡ ሆሻና አሁን አድን፣ መድኃኒት እባክህ አድነን የሚል ጸሎትም ነው፣ ልመናም ነው፣ ምስጋናም ነው። ሆሳዕና ሲል ምስጋናም ይሆናል። አንተ መድኃኒት ነህ ማለትም ይሆናል። አሁን አድነን ማለትም ይሆናል። መዝሙር 117 ቁጥር 25 ላይ ያለው አቤቱ አሁን አድን የሚለው ሆሳዕና ማለት ነው። ስለዚህ ዛሬ ዕለተ መድኃኒት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ቅድም በቅዳሴው መሃል በደንብ በሰፊ ትምህርት ተሰጥቷል። ያን ጊዜ ያስተማሩንን መምህር በእውነቱ ቃለ ሕይወት ያሰማልን። መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ከደብረ ዘይት ትንሽ ዝቅ ብላ ከደብረ ዘይት ግርጌ ላይ ካለችው ቤተፋጌ ከተባለችው መንደር ሁለቱን ደቀ መዛሙርቱን ወደ ቤተፋጌ ልኮ ታስረው የነበሩ አህያ ከነውርንጫዋ ፈትተው እንዲያመጡለት አዘዛቸው። እንዳዘዛቸው አደረጉ። እንዳላቸው ሆኖ አገኙ። ከዛ አህያይቱን ከነውርንጫ ይዘው ሲመጡ ልብሳቸውን እየጎዘጎዙ በአህያይቱም ላይ ልብሳቸውን እያደረጉ አመጡለት። ጌታችን በአህያዋና በውርንጫዋ ላይ ሆኖ በየተራም ቢሉ በተአምራትም ቢሉ እሱ ባወቀ ከደብረ ዘይት ከቤተፋጌ ወደ ኢየሩሳሌም እየተመሰገነ ገባ። ወደ ኢየሩሳሌም ሲገባም ሆሳዕና ቡሩክ ወልደ ዳዊት፣ ሆሳዕና በአርያም፣ ቡሩክ ዘይመጽእ በስመ እግዚአብሔር፣ ሆሳዕና በአርያም እየተባለ በሕፃናት በሽማግሌዎች እየተመሰገነ በድንጋዮችም ሳይቀር ተመስግኗል።
ጸሐፍት ፈሪሳውያን ለምን ትመሰገናለህ? አይገባህም፣ ዝም አሰኝ ባሉት ጊዜ እነዚህ ሕፃናት ዝም ቢሉ ድንጋዮች ያመሰግናሉ ብሎ ድንጋዮችም አመስግነዋል። እና ወደ ቤተ መቅደሱ ወደ ኢየሩሳሌም በምስጋና መድኃኒትነቱ እየታወጀ የገባበት ቀን ነው። ስለዚህ መድኃኒትነቱ በይፋ የተነገረበት ነው። እንግዲህ ከዚህ በኋላ ሕማማቱ ይመጣል። ሕማማቱ የመድኃኒትነቱ ሂደት ነው። መድኃኒት ነውና ለእኛ መድኃኒት ሆኖ ይሰጥ ዘንድ እየታመመ እኛን ለማዳን እሱ እየቆሰለ እኛን ለመፈወስ ወደ ሕማማቱ የሚገባበት ነው። ዓርብ በሞቱ ሞትን ያጠፋል። እሑድ ደግሞ በትንሣኤው ሕይወታችንን ይገልጣል፣ ያረጋግጣል፣ ሞትን ለአንዴና ለዘላለም ይውጣል። ስለዚህ መድኃኒትነቱ በአደባባይ በይፋ የተመሰከረበት ቀን ነው። ታዲያ መድኃኒታችን ኢየሱስ ክርስቶስ ካልጠፋ ነገር የሰማይ የምድር ንጉሥ የሁሉ ፈጣሪ ሲሆን ለምንድን ነው በአህያ ላይ ተጭኖ ወደ ኢየሩሳሌም የገባው? በፈረስ በሰረገላ አይገባም ነበር? በሌላስ ነገር አይገባም ነበር? በአህያ በተናቀች እንዴት እሱን የመሰለ ንጉሥ በአህያ ሆኖ ወደ ኢየሩሳሌም ገባ? እግዚአብሔር የሚሰራው ስራ ሁሉ ምክንያት አለው። ወደ ኢየሩሳሌም በአህያ ሆኖ የገባባቸው ብዙ ምክንያቶች አሉ። ባጭሩ ሁለት ሶስቱን ባስታውሳቸው፣ አንዱ ለአይሁድ በተነገረው ትንቢት መሰረት የሚመጣው መሲህ በዛ መንገድ ተነግሯልና እኔ ነኝ መሲሁ ይኸው መጣሁ፣ በተነገራችሁ መሰረት በምትጠብቁት መንገድ መጣሁላችሁ ብሎ እየነገራቸው ነው። ምክንያቱም መሲሁ ሲመጣ እንዴት እንደሚመጣ ምልክት ተነግሯል። ምክንያቱም ሐሳውያን መሲሆች ሲመጡ ኖረዋል፣ ዛሬም ይመጣሉ። እስከ ዛሬም ብዙ መጥተዋል። ጌታችንም እንደተናገረ ብዙኃን ይመጽኡ በስሜን ዘይብሉ አነ ውእቱ ክርስቶስ፣ በነገረ ምጽአት ትምህርቱ ላይ ማቴዎስ 24 ላይ ደጋግሞ ብዙዎች እኔ ክርስቶስ ነኝ ብለው ይመጣሉ ብሏል። ታዲያ እውነተኛውን ክርስቶስ እውነተኛ ካልሆነ መለያው ምንድን ነው? ሐሳዊ መሲህ ይመጣል። አሁን አይሁዶች እያዘጋጁ ነው ይባላል። እኔ ክርስቶስ ነኝ፣ ያ ቀድሞ የመጣው ክርስቶስ ትክክል አይደለም፣ እኔ ነኝ ብሎ ሊመጣ ብዙ ዝግጅት አለ። ስለዚህ እውነተኛው መሲህ በምንድን ነው የሚለየው? በትክክል ያ እኔ ነኝ ያለው ክርስቶስ እኛ የምናምንበት በእውነትም የሆነው በምንድን ነው ተለይቶ የሚታወቀው? ዋና ምልክት ሰጥቷል፣ ኮድ ሰጥቷል፣ ሲግናል ሰጥቷል። ዝም ብሎ መኑኝ አላለም። አስቀድሞ በነቢዩ በዘካርያስ አናግሯል። እነሆ የጽዮን ልጅ ሆይ ደስ ይበልሽ፣ ተፈሥሒ ወተሐሰይ፣ በጣም ደስ ይበልሽ፣ ነዋ ንጉሥኪ መጻ፣ እነሆ ንጉሥሽ መጣ፣ ተጽዕኖ ዲበ እዋል፣ በአህያ ላይ በግልገሊቱ ላይ ተጭኖ ወደ ኢየሩሳሌም ይገባል፣ ወደ አንቺ ይመጣል። ስለዚህ የጽዮን ልጅ ሆይ ደስ ይበልሽ ብሎ አስቀድሞ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አስቀድሞ አዘጋጅቷል። ይሄ የተነገረው ከመሆኑ 400 500 ዓመት አስቀድሞ ነው። ስለዚህ በትክክል የእግዚአብሔርን ቃል የሚሰሙ ሰዎች መሲሁን የሚጠብቁት በአህያ ላይ ተጭኖ እየተመሰገነ መድኃኒት እየተባለ ወደ ኢየሩሳሌም የሚገባበትን ቀን ነበር የሚጠብቁት። ስለዚህ መድኃኒታችን በአህያ ላይ ሆኖ ወደ ኢየሩሳሌም የገባው የምትጠብቁት መሲህ እኔ ነኝ ለማለት ነው። አይሁድ እውነተኛ መሲህ ከነበረ ለምን ገልጦ አልነገረንም እንዳይሉ በተደጋጋሚ ጌታችንን እንዲህ ብለውት ነበር። አንተ ክርስቶስ ከሆንክ በእውነት ገልጠህ ንገረን አሉት። እኔማ ነገርኳችሁ እኮ አልሰማላችሁ እንጂ አለ። ሰው አልሰማ ካለ ቢነግሩት አውቆ የተኛ እንደሚባለው ምንም ማድረግ አይቻልም። ጌታችን ግን አላየንም፣ አልሰማንም፣ አልነገረንም ሊሉ በማይችሉበት በተነገራቸው በትንቢቱ መሰረት ወደ ኢየሩሳሌም በአህያ ላይ ሆነው በመግባት የሚጠበቀው መሲሁ እኔ ነኝ መጥቻለሁ ብሎ በሚገባ በትክክለኛ መንገድ ማንም ሊያጨረብረው ሊኮርጀው በማይችለው መንገድ ነው የነገራቸው። በአይሁድ ታሪክ ወደ ኢየሩሳሌም በአህያ ላይ ሆኖ የገባ ማንም የለም ከክርስቶስ በቀር። ስለዚህ አይሁድ አልነገረንም፣ መሲህነቱን በሚገባ ግልጽ በሆነ መንገድ አላስተማረንም፣ አላሳየንም ሊሉ እንዳይችሉ በአህያ ላይ ሆኖ ወደ ኢየሩሳሌም ገብቷል። እንዲሁም አትፍሪ የጽዮን ልጅ ሆይ አትፍሪ ይላል። ለምንድን ነው ደስ ይበልሽ ካለ በኋላ የጽዮን ልጅ ሆይ አትፍሪ የሚል ቀጥሏል። የጽዮን ልጅ የተባለችው ለጊዜው በጽዮን ተራራ ላይ የተመሰረተችው ኢየሩሳሌም ናት። ዋናዋ ቤተክርስቲያን ናት። ዋናዋ ኢየሩሳሌም፣ ሰማያዊቷ ኢየሩሳሌም ምሳሌዋ አሁን ሆና ወደዛ የምታስገባ ቅድስት ቤተክርስቲያን ናት። ስለዚህ ቤተክርስቲያንን ምእመናንን ንጉሥሽ በአህያ ላይ ሆኖ ይመጣል ደስ ይበልሽ ካለ በኋላ አትፍሪ የሚል ቀጥሏል። ለምን ይመስላችኋል አትፍሪ ያለው? ዛሬ መድኃኒት ተብሎ ሆሳና በአርያም እየተባለ እየተመሰገነ ወደ ኢየሩሳሌም የመጣው የገባው ወደ ቤተ መቅደስ የመጣው መድኃኒትሽ ወደፊት ዓርብ መከራ ሲቀበል ብታይ አትፍሪ፣ ንጉሥነቱን አትጠራጠሪ ነው። ምክንያቱም ያ መከራ መቀበሉ ለአንቺ መድኃኒትሽ ነው። የሚቀበለው መከራ መድኃኒትሽ ነው።
በዕለተ ዓርብ የሚያፈሰው ደሙ ከኃጢአት የሚያጥብሽ ከሞት የሚያድንሽ ነው። ስለዚህ ዛሬ ንጉሥ ብለሽ ያከበርሽው ክርስቶስ መከራ ሲቀበል እንዳትጠራጠሪ ነው። አው ዛሬ መድኃኒት ብለን ያከበርነው እውነተኛ ንጉሥነቱ በአህያ ላይ ሆኖ የሰላም ንጉሥ ነውና ወደ ኢየሩሳሌም የገባው ንጉሳችን አሁን መከራ ይቀበላልና፣ መከራው ግን ሕማማችን ነው። መከራ የምናፍርበት አይደለም፣ የምንሳቀቅበት አይደለም። መድኃኒታችን ለኛ ነው የቆሰለው፣ ለኛ ነው ኀፍረተ መስቀልን የተቀበለው፣ ለሌላ አይደለም። ስለዚህ አትፍሪ አለ። የተወደዳችሁ የእግዚአብሔር ቤተሰቦች የክርስቶስ መከራ የምናፍርበት ሳይሆን የምንኮራበት፣ የምናዝንበት ብቻ ሳይሆን የምንደሰትበት ነው። እሱ መከራ ባይቀበል እኛ እንድንም ነበር። ለዚህ ነው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ግን ትምክታችን ነው፣ የምንመካበት ነው። ከመስቀሉ በቀር በሌላ በምንም አልመካም ይላል። ስለዚህ በአህያ ላይ ሆኖ ወደ ኢየሩሳሌም የገባው ለዚህ ነው። እንደዚሁም ደግሞ በአህያ ላይ የሆነ ርቆ አይሄድም፣ ለሚፈልጉት እንደማይታጣ ለመንገር ቅድም በቅዳሴው ላይ ተነግሮናል። እግዚአብሔርን የፈለገ አያጣውም። በዚህ ዓለም የምንፈልጋቸው ነገሮች ላናገኛቸው እንችል ይሆናል። ብናገኛቸውም ደግሞ እንደጠበቅናቸው ላይሆኑ ይችላሉ። በዚህ ዓለም ያለ ነገር ግን ሲፈልጉት ይርቃል። ሰው ሲፈልጉት ራሱን ያዋድዳል ይባላል። ሰው ሲወዱትም እኮ አስቸጋሪ ነው። እግዚአብሔር ነው ሲፈልጉት ብቻ የማይጠፋ የበለጠ ስንፈልገው ደስ የሚሰኝ እግዚአብሔር ብቻ ነው። አብዝተን ስንለምነው የሚደሰት እግዚአብሔር ብቻ ነው። ሰው አሁን ደጋግመን ብንጠራ እንኳን ምን ይላል? አሁን ሰው በቀን አሁን ብዙ ጊዜ ለሆነ ሰው እንኳን ብትደውሉለት ምን ነካቸው አይልም። እግዚአብሔር ግን የበለጠ ስንጠራው ደስ የሚሰኝ የበለጠ አብዝተን በጠራ ነው መጠን ደስ የሚሰኝ በዛም ደግሞ በጥሪ ዋጋ የሚሰጥ አምላክ ነው። ስለዚህ በአህያ ላይ ሆኖ ወደ ቤተ መቅደሱ ወደ ኢየሩሳሌም የገባው በአህያ ላይ ያለ ርቆ አይርቅም፣ ለፈለገው አይታጣም። ደካማም ሰው ሊደርስበት ይችላል። ጉልበተኛ ብቻ አይደለም፣ መሮጥ የሚችል ብቻ አይደለም። አምላካችን ለማንም ሰው የሚገኝ አምላክ ነው። ዋናው እግዚአብሔር የሚፈልገው በልቡናችን እንድንፈልገው ነው። በልቡናችን ከፈለግነው እግዚአብሔር አለ። ውጭ ሳይሆን ውስጣችን ነው ያለው። እግዚአብሔርን የምንፈልገው ከኛ ውጭ አይደለም፣ እኛ ውስጥ ነው። እኛ ከኛ እንጠፋ እንደው እንጂ እግዚአብሔር ግን ከኛ ይጠፋል። አንድ ቀድሞ በኃጢአት የነበረ በኋላ ላይ የተመለሰ አውግስጢኖስ የተባለ ሊቅ ምን ብሏል? ፈጣሪዬ ሆይ ስመለስ የተመለስኩት እኔ ነኝ እንጂ አንተ አይደለህም። አንተ ቀድሞም ከኔ ውስጥ ነበርክ፣ በኋላ ግን እኔ ስመጣ ውስጥ አገኘሁ። ከኔ ከራሴ ውጭ የነበርኩት እኔ ነኝ ይላል። ከእግዚአብሔር በተለየንም ጊዜ ከኛ ውጭ የምንሆነው እኛ ነን እንጂ እግዚአብሔር አይደለም። እግዚአብሔር አይርቅም። ስለዚህ እግዚአብሔር በልቦናቸው ለሚፈልጉት ቅርብ ብቻ ሳይሆን በውስጥ ያለ እምርሴ ለርሴ እስመ አንተ ትቀርበው እንዳለ ባለቅኔው ከኔ ይልቅ ለኔ አንተ ትቀርበኛለህ ይላል። ስለዚህ እግዚአብሔር የቅርብ አምላክ ስለሆነ የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔርን ፈልጎ የሚያጣው የለም። ግን ከልባችን እንፈልገው። እንዲሁ በመመላለስ ብቻ ሳይሆን ማለት ነው። እንዲሁ በማስመሰል በዘልማድ ብቻ ሳይሆን እንዲሁ በዓል ሲመጣ ብቻ ቤታችን ከተን እንደምናስቀምጠው ነጭ ልብስ ወይም እንደ ኩታችን ብድግ አድርገን እንዲህ ባለ ሁኔታ ሳይሆን ከልባችን እንፈልገው። ዘኬዎስን ብናስታውስ ክርስቶስን ማየት ይፈልግ ነበር። ዘኬዎስ ግን አጭር ነበረ። ስለዚህ ከኢያሪኮ ወደ ኢየሩሳሌም ሲመጣ ማየት ስለፈለገ ሾላ ዛፍ ላይ ወጣ። ያ ዘኬዎስ የወጣባት ሾላ ዛፍ ዛሬም አለች ብለው ያሳዩናል። ጌታችን ግን የልቡናውን መፈለግ አውቆ በዛ ዘኬዎስ በሚያልፍበት እግር ስር በጫፉ ስር አለፈና ቀና ብሎ ዘኬዎስ ወደ ወጣባት ሾላ ወደ ዘኬዎስ አይቶ ና ውረድ፣ ዛሬ ካንተ ጋር ነው የምውለው፣ ለዚህ ቤት መዳን ሆኖለታል፣ ካንተ ጋር ስለምውል ና ፈጥነህ ውረድ ነው ያለው። በእውነት እንዲህ የሚያደርግ አምላካችን የተመሰገነ ይሁን በእውነቱ። ስለዚህ ከፈለግነው ከኛ ጋር መዋል የእግዚአብሔር ፍላጎቱ ብቻ ሳይሆን እጅግ በጣም እግዚአብሔርን የሚያስፈልገው የሚርበው የሚጠማው ከኛ ጋር መሆን ነው። ሳምራዊቷን ሴት ፍለጋ ያን ሁሉ መንገድ የሄደው ያችን ነፍስ ለማዳን ነው። የተወደደችው የእግዚአብሔር ቤተሰቦች በአህያ ላይ ሆኖ የመጣው ለሚፈልጉት ማይታጣ አምላክ ስለሆነ ነው። እንዲሁም በትሑታን የሚያድር ስለሆነ ነው። በዚህች ዕለት ዛሬ 3 ትሑታንን አክብረዋል። ሕፃናትን፣ አህዮችንና ድንጋዮችን። ድንጋዮች አመስግነውታል፣ ሕፃናት አመስግነውታል። ሕፃናት ይሄ ነገር ይገባቸዋል ብሎ ማን ይጠብቃል? ግን በማይጠበቅ መንገድ ነው እግዚአብሔር ስራውን የሚሰራው። በትሑታን ነው እግዚአብሔር የሚያድረው። የእግዚአብሔር ቤተሰቦች ትሑትነት ማለት ግን ምን ማለት ይመስላችኋል? ትሑት መሆን ማለት ራስን ማወቅ ማለት ነው። ትሑት መሆን ማለት ያለ እግዚአብሔር ምንም ነገር እንደሌለን ማወቅ ነው። ያለ እግዚአብሔር ምንም ነገር የለንም። አሁን ያለንባት ጊዜም የእግዚአብሔር ናት። ፀሐይዋም የእግዚአብሔር ናት። ብርሃኑም የእግዚአብሔር ነው።
የኛም ሰውነት የእግዚአብሔር ነው፣ ምድሩም የእግዚአብሔር ነው፣ ሁሉም የእግዚአብሔር ነው። የእግዚአብሔር ያልሆነ ምን አለ? ይሄን ማወቅ ነው። የኛ የሆነ ምንም የለም። በዚህ ዓለም እንኖር ዘንድ እስከፈቀደ ጊዜ ድረስ ፈቀደልን፣ ሲፈቅድ ደግሞ ይወስደናል። የኛ የሆነ ምንም ነገር የለም። ትሁት መሆን ማለት ይሄን ማወቅ ነው። ትህትና እንደሚነገረው ለእግዚአብሔር ነው እንጂ ለሰው አይደለም። ምክንያቱም እኛ ኃጢአተኞች ብንል ነን አይደለም? ኃጢአተኛ ያልሆነ ሰው አለ? ደካሞች ነን ብንል ነን አይደል? ደካማ ያልሆነ ሰው አለ? አንድ ነገር የሚበቃ ነን፣ ትንሽ ነገር የሚያሰናክለን የመጨረሻ ደካሞች ነን። ምንም ነን ብንል ነን። ስለዚህ ትህትና ማለት ራስን ማወቅ ነው። ለእግዚአብሔር ነው ትህትና የሚነገረው። ዘላለማዊ ሲሆን ወደ ጊዜ ውስጥ መግባቱ፣ ሕያው ባህሪ ሲሆን ስለኛ ሲል ሞትን መቀበሉ፣ ይሄ ለአምላክ ትህትና ነው። በሱራው ኪሩቤል የሚቀመጥ ያም የማያስፈልገው እንዲሁ ለክብራቸው እንጂ ሲሆን የደቀ መዛሙርቱን እግር ማጠቡ በእውነት ለአምላካችን ትህትና በጣም ይነገራል። ለሰው ግን ትህትና ማለት ራስን ማወቅ ነው። ያለሱ ምንም እንዳልሆነን መረዳት ነው። እንዲህ ባሉ ራሳቸውን በሚያውቁ ሰዎች እግዚአብሔር ያድርባቸዋል። እግዚአብሔር ስራ የሚሰራው በትሑታን ነው። ለራሳቸው ቦታ በሚሰጡ እኔ የሚል ኢጎ ባለባቸው እግዚአብሔር አይሰራም። በቅዱሳት መጽሐፍትም ከብረው የምናገኛቸው ትሑታን ነው። ወደዛ ዝርዝር አንገባ። አብርሃም እግዚአብሔርን በቤቱ እያስተናገደ ከእግዚአብሔር ጋር ሚስጥር እየተነጋገረ እኔ አመድና ትቢያ ነኝ፣ እባክህ ከአንተ ጋር መነጋገሬ ድፍረት አይሁንብኝ ይላል። ዳዊትን ያን ያክል የመሰለ በእውነት ዳዊትን የመሰለ ልበ አምላክ እኔ ትል ነኝ ሰው አይደለሁም ይላል። ቅዱስ ጳውሎስ ራሱ እግዚአብሔር ምርጥ ዕቃዬ ነው ይለዋል። እሱ ግን እኔ ጭንጋፍ ነኝ ከሁሉ የማንስ የማረባ ነኝ ይላል። ዮሐንስ መጥምቅ የክርስቶስን የጫማውን ማሰሪያ እንኳን ልነካ ልሸከም የማይገባኝ ነኝ ይላል። እንዲህ የጫማውን ማሰሪያ እንኳን ለመንካት የማትገባ ናት ያላት እጁን ግን አጠመቀው፣ እንዲያጠምቀውና በራሱ ላይ እንዲያሳርፍ ፈቀደለት። እግዚአብሔር የሚያከብረው ትሑታንን ነው። ስለዚህ ለራሳችን ከምንሰጠው የተሳሳተ ግምት ራሳችንን ነፃ እናወጣው። አንዳንድ ሰው ለራሱ የሌለ ግምት የሚሰጠዋል። ይሄ እብጠት ነው። እብጠት በሽታ ነው። አሁን ተፈጥሯችን የተሰጠው ተፈጥሯዊ አሁን ጣታችን የራሷ መጠን አለ። ጣት ግን አብጦ ክንድ ቢያክል እግር ቢያክል ይሄ ደዌ ነው፣ አይድረስ ነው። ትዕቢት ማለት ማበጥ ነው፣ ተፈጥሯዊ አይደለም። ስለዚህ በትሑታን እንደሚያደርስ ይነግረን። እንደዚህም ደግሞ መንግስቱ ከዚህ ዓለም እንደሆነች ሲያስተምረን ነው። መንግስቱ ከዚህ ዓለም አይደለችም። እኛም ለዚህ ዓለም ያለን አረዳድ መስተካከል እንዳለበት በዚህ መስመር እንዲመራ ሲያሳየን ካላጣው ነገር በአህያ ላይ ሆኖ ወደ ኢየሩሳሌም ገባ። ሲወለድም በከብቶች በረት ነው የተወለደው እንደምናውቀው። ሲያስተምርም የጴጥሮስን ጀልባ ለምኖ ነው። ፋሲካንም ያከበረው የሆነ ሰው ቤት ለምኖ ነው። በሆነ ሰው ቤት ነው፣ የራሱ ቤት አልነበረውም። የተቀበረው በሌላ ሰው መቃብር ነው። ወደ ኢየሩሳሌም የገባው በአህያ ያው በሌላ ሰው አህያ ነው፣ የራሱ የለውም። ታዲያ ባለቤቱ በዚህ ዓለም ምንም እንደሌለው ከሆነ እኛ በዚህ ዓለም ሀብት ንብረት ምን አለን ብለን ብንመካ ነውር አይሆንብን? የፈጠረው ድሃ ከሆነ የፈጠረው ካልተጠቀመበት የፈጠረው እንዲህ ከሆነ እኛ ከምኑም ቤት የሌለን አለን ብለን ብንመካ የመጨረሻ እንደው በእውነቱ ምን ይባላል? ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ስለዚህ ዓለም ያለንን አረዳድ እንድናስተካክል ነው። ከእናቱ የበለጠ የለም መቼም። ግን እናቱ በዚህ ዓለም በመከራ ነው የኖረችው። ሴቶች ከወለዷቸው ደግሞ ከዮሐንስ መጥምቅ የበለጠ የለም ከመቤታችን በታች። ዮሐንስ መጥምቅን በመከራ ነው ያኖረው። የሚበላው የለው፣ በበረሃ ማር እንደዛ ነው የኖረው። የሚለብሰው የለው፣ የግመል ጠጉር ነው። ግን ዮሐንስ መጥምቅ የመጨረሻ የክርስቶስ ወዳጅ ነው። ለሚወዳቸው በዚህ ዓለም የሰጣቸው መከራ ነው። ስለዚህ ምን ማለት ነው? ሁሉም ጥሪው አንድ አይነት አይሆንም። ሁሉም እንደ ዮሐንስ መጥምቅ አይሆንም። ሁሉ ባህታዊ ገዳማ ግን ለዚህ ዓለም የሚኖረን አረዳድ ግን ይህ ዓለም መንገድ ነው፣ መኖሪያችን አይደለም፣ መክበሪያችን አይደለም፣ ዋጋ መቀበያችን አይደለም፣ መስሪያችን ነውና ይሄንን እንድንረዳ ነው። ይህ ዓለም መንገድ ነው፣ የምንኖርበት አይደለም። ሰው መቼም ካልቸገረው መንገድ ላይ አይኖርም አይደለም። መንገድ ላይ ቢመሽበት ያድራል፣ ቢደክመው ያርፋል እንጂ መንገድ ላይ አይኖርም መቼም ካልቸገረው በስተቀር። የሚሄድበት አለው፣ መዳረሻ አለው። ይሄ አሁን የምንኖርበት ህይወት መዳረሻችን አይደለም። ወደንም ጠላንም ደግሞ ሞት መጥቶ ይወስደናል። አይ የለም የዓለምማ ብንል ራሱ ሞት መጥቶ ይወስደናል። ምንም ለግልግልም እድል አይሰጥም። ስለዚህ ዓለም ያለን አረዳድ እንዲስተካከል ነው። አዎ በዚህ ዓለም እንኑር፣ መስራት ያለብን የሥራ ቦታ ነው። ዋጋ መቀበያና መክበሪያ መኖሪያ ግን አለ፣ መስሪያ ነው። እንደ መስሪያ ቤት ነው። መቼም ሰው ካልቸገረው ወይ ለልዩ ምክንያት ካልሆነ መስሪያ ቤቱ የሚያድር አይመስለኝም። መስሪያ ቤቱ ሰርቶ ወደ ቤቱ ነው የሚሄደው። ይህ ዓለም መስሪያ ቦታ ነው።
ስለዚህ ዓለም ያለ አረዳድ ሁሉ እንዲስተካከል ነው። በዚህ ምክንያት በመሳሰሉት ወደ ኢየሩሳሌም በአህያ ላይ ሆነው ተጫነ። እንግዲህ በአጠቃላይ የሆሳዕና ምስጢሩ ትምህርቱ በጣም ሰፊ ስለሆነ ትንሽ ነገር ብቻ ላስታውሳችሁና ትምህርታችንን ጨርስ። በአጠቃላይ ከሆሳዕና ምን እንማራለን? ካደረገው ነገር በሙሉ ምን እንማራለን? ሁለት ሶስት ነጥቦችን ባጭሩ ላስታውሳችሁ። አንዱ ከሆሳዕና ጌታችን ካደረገው የምንማረው መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ሁሉም ነገር በሱ ዕውቀት ውስጥ በሱ ቁጥጥር ስር ውስጥ መሆኑን አስተምሮናል። እንዴት ወደ ቤተፋጌ ደቀ መዛሙርቱን ላከ። አህያ ከነግልገሏ ታስራ ታገኛላችሁ፣ እነሱን ፈታችሁ አምጡልኝ፣ ልታመጧቸው ስትሉ ደግሞ ባለቤታቸው ለምን ሲላችሁ ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል በሉት አላቸው። እንዳላቸው ሆኖ አደረጉ፣ ይዘውለት መጡ። እያንዳንዷን ነገር እግዚአብሔር ያውቃታል። በዚህ ዓለም የሚሆነውን ነገር በሙሉ እግዚአብሔር ያውቀዋል። ሁሉንም እግዚአብሔር ይፈቅደዋል ማለት አንችልም። ምክንያቱም እሱ ባይፈቅደውም የማይከለክለው ነገር አለ። ይሄ በጣም ሰፊ ጉዳይ ነው። ግን ባጭሩ ፈቃድ እግዚአብሔር ሁለት አይነት ነው። አንደኛው እግዚአብሔር ወዶ ፈቅዶ የሚያደርገው ማለት ነው። የኛ መዳን የሱ ውዴታው ፈቃዱ ነው። ሰው ሆኖ ያዳነን ስለወደደ ስለፈቀደ ነው። ሰው ንስሐ ሲገባ ስጋውን ደሙ ሲቀበል ሲጠመቅ ይሄ እሱ ፈቃድ ነው። በአንጻሩ ደግሞ እኛ ኃጢአት ስንሰራ አንዱ በሌላው ላይ ግፍ ሲፈጽም ይሄን እግዚአብሔር አይፈቅደውም፣ ግን አይከለክለውም። ስለዚህ የማይፈቅዳቸው ግን የማይከለክላቸው ነገሮች አሉ ከሰጠን ከነፃ ፈቃድ የተነሳ። ዞሮ ግን ሁሉም ነገር በዚህ ዓለም ያለው በሱ ቁጥጥር ስር ነው። የተወደዳቸው የእግዚአብሔር ቤተሰቦች ምንም እንኳን በዚህ ዓለም ጉልበትና ስልጣን ያላቸው ዓለምን እንደፈለጉ እንዲያው ሚናኟት የሚጫወቱባት እንደፈለጉ በዓለም ላይ የፈለጉትን የሚያደርጉ ሊመስለን ቢችልም ባለቤት ግን አላት ይቻላል። ሪሞቱን የያዘ ባለቤት እግዚአብሔር አላት። አሁን ሰዎች የፈለጉትን ሊያደርጉ የሚችሉ ቢመስለን በታጠረች በሆነች ክብ ውስጥ ነው። በሆነች ግብ ውስጥ ነው ሰዎች ወደ ላይ ወደ ታች የሚወጡት። ባለቤት አለ። ሁሉን ነገር በፈቃዱ የሚያደርግ እግዚአብሔር አለ። ስለዚህ እግዚአብሔር ስላለ ባለቤት ስላለ ሰራይ መጋቢ ስላለ የዓለም ከሆነ ቁጥጥር ውጭ በራሱ እንደሚሄድ አድርገንም መፍራት የለብንም። አዎ መስራት አለብን፣ መጸለይ አለብን፣ በሚያሳዝነው ማዘን አለብን። ግን ባለቤት እግዚአብሔር አለው። ልባችንን የሚያሳርፈው ይሄ ነው። እግዚአብሔር በክፉዎችም አድሮ ይሰራል። በይሁዳ አድሮ ስራውን ሰርቷል። ይሁዳ ግን ክፉ ነው። በዮሴፍ ወንድሞች አድሮ ዮሴፍን እሱ ወዳዘጋጀለት ክብር በመሰላልነት እንዲያወጡት ምክንያት አድርጓቸዋል። የዮሴፍ ወንድሞች ስራ ግን ክፉ ነው። እግዚአብሔር ክፉዎችንም ተጠቅሞ ይሰራል፣ መልካሞችንም ተጠቅሞ ይሰራል። የእግዚአብሔር ሰራተኞች አሉ፣ የእግዚአብሔር አገልጋዮች አሉ። የእግዚአብሔር አገልጋዮች ማለት እሱ አድሮ የሚሰራባቸው አሉ። የእግዚአብሔር ሰራተኞች ማለት ደግሞ ከሱ ተለይተው ግን ሳያውቁ ስራውን የሚያሰራቸው ማለት ነው። ኃጥኡም ጻድቁም የእግዚአብሔርን ስራ ይሰራል። እግዚአብሔር ሰይጣንን ሳይቀር ያሰራዋል። ሰይጣን ግን ክፉ ነው። ስለዚህ ሁሉም ነገር በእግዚአብሔር ቁጥጥር ስር ስለሆነ እግዚአብሔር ከላይ ሆኖ ከዚህም ሆኖ የሚመራው የእግዚአብሔር እጅ ስለሆነ ዓለሙ ከሆነ ቁጥጥር ውጭ ሊወጣ እንደሚችል አድርገን መጨነቅ የለብንም። ባለቤት አለው። ሁሉንም ነገር የሚያውቅ እግዚአብሔር አለ። ሌላ ከሆሳዕና የምንማረው እግዚአብሔር የሚያደርገውን ነገር የእግዚአብሔርን አሰራር እኛ በምንገምተው ወይም በመሰለን ለክተን አይ ብለን ከእግዚአብሔር አሰራር ከእግዚአብሔር ቸርነት ከእግዚአብሔር ረድኤት እንዳንወጣ በዚህ ዕለት የተፈጸመው በዚህ ሰሞንም የተፈጸመው ያስተምረናል። ምን ማለት መሰላችሁ? አይሁድ መሲሁን ይጠብቁ የነበረው በብዙ ሰራዊት ታጅቦ በጦር ሰራዊት ተከቦ የዳዊትን የሰለሞንን መንግስት ይመልሳል፣ እስራኤልን ወደ ቀደመ ወደ ዳዊት ወደ ሰለሞን ዘመን ገናንነቷ ይመልሳል ብለው ነበር መሲሁን የሚጠብቁት። የሚመጣው መሲህ ግን እንደዛ አልነበረም። የመጣው መሲህ እንደዛ አይደለም። በደቀ መዛሙርቱ ተከቦ አንድም ጦር ባለያዙ ደቀ መዛሙርቱ በሕፃናት እየተመሰገነ ነው የመጣው። ስለዚህ እነሱ በልቡናቸው ከፈጠሩት በምናባቸው ከሳሉት መሲህ ጋራ እውነተኛው መሲህ ስላልተገጣጠመ ናቁት። ሄሮድስ ናቀው ይላል። አይሁድም ናቁት። ስለዚህ እውነተኛው መሲህ መጥቶ ሳይግባቡ ሳይቀበሉት ቀሩ፣ አሳልፈው ሰቀሉት። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚነግረንን ነገር እኛ በተለያየ ምክንያት ወይ ሰዎች በነገሩን ወይ እኛ በግምት በፈጠርነው ነገር ተነስተን ይሆናል አይሆንም እግዚአብሔር እየሰራ እንዳልሆነ አድርገን እንዳናስብ እንዳንሳሳት፣ በዚህም ከእግዚአብሔር እንዳንለይ የዛሬው የሆሳዕናውና የሰሞኑ
በአጠቃላይ የጌታችን አመጣጥ ያስተምረናል። እግዚአብሔር ምንጊዜም ከመስራት ወደ ኋላ ብሎ አያውቅም። ግን እግዚአብሔር እንዴት እንደሚሰራ ካልተረዳን እግዚአብሔር ዓለሙን የተወው ፍጥረቱን የተወው እንደዚህ ሁሉ ሊመስለን ይችላል። እንደዚህ የሚያስቡ ሰዎች አሉ። እግዚአብሔር ቢኖርማ እንዴት እንዲህ ይሆን ነበር እንዲህ የሚሉ እግዚአብሔር በዛ ውስጥ እየሰራስ እንደሆነ እግዚአብሔር የሚሰራው በዛ መንገድ እስከሆነ የኤማሁስ መንገደኞች ያስታውሱናል። ይሄን ነገር ትምህርታችንን ያጠቃልልን ነው። ጌታችን ሞቶ ከዛ ደግሞ ሲነሳ ግን መነሳቱን ሳይጠብቁ ተስፋ ቆርጠው ከኢየሩሳሌም ወደ ኤማሁስ ወደ ሰፈራቸው እየተመለሱ ነበር እና ጌታችን በእውነት ድካማችንን የሚታገስ አምላክ ስለሆነ አብሯቸው ተገኘ እና ዝርዝሩን ብዙ ነገር ብቻ ተነጋገሩ እና በዚህ ጊዜ ምን አሉ ለራሱ ለባለቤቱ አንተ አልሰማህም እንዴ? እኛ እኮ ኢየሩሳሌምን ይቤዣል ያድናል ብለን ተስፋ አድርገን ነበረ፣ ግን መኳንንቶቻችን አሳልፈው ሰጡት፣ ሰቀሉት፣ ገደሉት። እኛ ህዝቡን ያድናል መስሎን ነበር አሉ። ህዝቡን የሚያድነው ታዲያ ሳይሞት ነበር እንዴ? መሞት እኮ የማዳኑ አካል ነው፣ ግን አልገባቸውም። እነሱ በቃ ከሞተ በዛው ይቀራል አለቀ፣ በቃ ተስፋ የለውም ብለው ተስፋ ቆርጠዋል። ክርስቶስ ግን ዓለምን የሚያድነው በሞቱ ነው። ሞቱ የማዳናችን ዋና አካል ነው። ሞቶ ነዋ የሚያድነን፣ በሞቱ ነዋ ሞትን የሚያጠፋው። ክርስቶስ ስራውን እየሰራ እነሱ ግን በቃ ምን ዋጋ አለው ብለው ተስፋ ቆርጠው እየተመለሱ ነበር እና እግዚአብሔር ስራውን አያቋርጥም። በክፉዎች አድሮ አሁን ምን እየሰራ እንደሆነ አናቅም። በሚካሄዱ ነገሮች እግዚአብሔር ምን እንደሚያደርግ አናቅም። አንዳንዴ እኮ እንደ ፍራክሽን ክፉዎችንም እንደ ፍራክሽን ሁሉ ሊያጣፋቸው ይችላል። ክፉን በክፉ ሁሉ ሊያጣፋ አናቀውም እግዚአብሔርን አሰራር። ስለዚህ እኛ በምንገምተው መንገድ ካልሆነ እግዚአብሔር ያልሰራ እግዚአብሔር የማይሰራ እግዚአብሔር ነገሩን ሁሉ የተወው ይህንን ዓለም አሳልፎ ለሰይጣን የሰጠው ይህንን ዓለም ክፉዎች እንደፈለጉ የሚፈነጩበት አርገን እንዳናስብ እግዚአብሔር ማንን ተጠቅሞ እንዴት በምን አይነት መንገድ እንደሚሰራ ለመረዳት በጣም በመንፈስ ከፍ ማለት ያስፈልጋል። እንግዲህ ይህን የመሰሉ ብዙ ትምህርቶች አሉ። የታሰርነውን ሊፈታን ነው የመጣው። የአህዮቹ መታሰር የሰው ልጆችን መታሰር ነው የሚያሳየው። የአህዮቹ መፈታት የታሰሩትን ሊፈታ መምጣቱን ነው የሚያሳየው። ስለዚህ ዛሬ የመፈታት ቀን ነው። የተወደዳችሁ የእግዚአብሔር ቤተሰቦች አቤቱ አሁን አድን እንዳሉ ዛሬ የመፈታት ቀን ነው። ዛሬ የመዳን ቀን ነው በእውነቱ። ስለዚህ አህዮቹ በተፈቱበት ቀን እኛ ሳንፈታ እንዳንመለስ የተለያዩ ያሰሩን ወደ እግዚአብሔር እንዳንመጣ ወደ ስጋውና ወደ ደሙ እንዳንቀርብ ከሱ ጋር በሚገባ ተዋህደን እንዳንኖር የያዙን ፍጥነታችንን የቀነሱ ቆይ ትደርሳለህ እያሉ ወደኋላ የሚያዘገዩን ያሰሩን ነገሮች የሉም። እንዲሁ በእውነቱ በዓለ ማክበር መምጣታችን መልካም ነው። በሰንበተ ክርስቲያን ደግሞ ዛሬ ሰንበት ላይ ደብረ ዘይት እንደሚባለው በዓለ ሆሳዕና ላይ መምጣታችን መልካም ነው፣ ተገቢ ነው። በእውነቱ እግዚአብሔር ቤተሰቦች ሰንበተ ክርስቲያንን ከቤተ ክርስቲያን አንቅር። ይህን አጋጣሚ ሁል ጊዜ ይህንን ነገር በተገኘው አጋጣሚ ሁሉ ማስታወስ ያስፈልገናል። በሰንበተ ክርስቲያን ቤቱ ተኝቶ የሚሆን በተለያየ ጉዳይ ከቤተ ክርስቲያን የሚቀር ሰው እንደ ክርስቲያን አይቆጠርም። ሰንበተ ክርስቲያን እኮ ማለት ክርስቶስ የተነሳባት ቀን ናት። በየሳምንቱ የምትመጣ ትንሣኤ ናት። ለክርስቲያን ከሰንበተ ክርስቲያን የበለጠ ቀን የለውም በእውነቱ እና በሰንበተ ክርስቲያን ዛሬ ብቻ አይደለም። አሁን ወደ ትንሣኤው ስንገባ መቅረት እንዳይመጣ በእውነቱ በሰበብ በአስባቡ የትንሣኤም ደግሞ እንዳንቀር አደራ። በእውነቱ በጣም የሚያሳዝኑ ብዙ ነገሮች አሉ ቤተክርስቲያን። የልደት የትንሣኤ በጣም ብዙ ሰው አይመጣም። በጣም የሚያሳዝን ባለቤቱ ሲወለድ ባለቤቱ ሲነሳ ቤተክርስቲያን ቀርተን መቼ ልንመጣ ነው? በእውነቱ እንዲህ መቼ ነው የምንመጣው? እኔ የልደትና የትንሣኤ ከቤተክርስቲያን የሚወጣውን ሰው አይና ብዙ ጊዜ ያዝናለሁ። በጣም ጥቂት ሰው ነው የሚመጣው። ብዙ ሰው ሽንኩርትና ዶሮ ጋር ሲታገል ነው የሚያድረው። እንዲህ ምን አለ ያን ያክል የቆየን ቆይተን አይደርስም? ያው 50 ቀን አለ ወደፊት እኮ እንዴ ከቤተክርስቲያን እንደተወጣ ወይስ 9 ሰዓት እንደሆነ ዶሮ ሽንኩርት ካልተበላ የተባለ ነገር አለ? ስለ እግዚአብሔር የሚደርሰውን በእውነት በማይደርሰው የማያልፈውን በሚያልፈው አንለውጠው። በእውነቱ የተወደዳችሁ የእግዚአብሔር ቤተሰቦች እንዲህ የምላችሁ አደራ የምላችሁ የትንሣኤ እንዳትቀሩ ነው። የትንሣኤ ቤቱ ራሱ ባለቤቱ ቤት ተገኝተን ወተንሳ ብለን እናመስግነው። ለኛ እኮ ነው የሞተው፣ ለኛ እኮ ነው መከራ የተቀበለው፣ ለኛ እኮ ነው የተነሳው። እሱ ለኛ ሲነሳ ለኛ የተነሳልን እኛ በየሰፈሩ ሌላ ጉዳይ ይዘን እንጠፋለን። ግፍ አይሆንብንም? ጦርስ አይፈራም የሰውም ጦር አለው ይባላል እኮ እንኳንስ ያምላክ። ስለዚህ ዛሬ መፈታት ቀን ነው። ያሰሩን ነገሮች እንዳይኖሩ ይኖራሉ። ከመረመር ነው ልማድ ሊኖር ይችላል፣ ስቱስ ሊኖር ይችላል።
በተለያየ መንገድ ወደ አይምሯችን የገባ የተለያየ አይዲዮሎጂ ሊሆን ይችላል፣ የጥላቻ የመሳሰሉ ነገሮች ያሰሩ ሊኖሩ ይችላሉ። ያለፈ ታሪካችንም አስሮ ሊሆን ይችላል። አይ ወደፊት የማይቻል እየመሰለን ትምህርታችንን እየጨረስን ነው። 1-2 ደቂቃ ብቻ ነው። እስክንድር የሚባል ሰው ነበረ። መቼም ዓለም ጦረኛ ታደንቃለችና ታላቁ እስክንድር ይሉታል ምዕራባውያን። እና አባቱ ብዙ ጦርነት ተዋግቶ ያሸነፈው እስክንድር በአንድ ፈረስ ነው ይባላል። እና ያን ፈረስ ከአባቱ ነው የተቀበለው። ያ ፈረስ ግን የአባቱ ሳለ በጣም ገርጋሪ ነበር። ማንም ሰው ሊያሰለጥነው ሊገራው ያልቻለ በጣም አስቸጋሪ ፈረስ ነበር። ግን በጣም ጉልበተኛ ነበር አሉ። እና እስክንድር አባቱን ለመነው፣ እባክህ ስጠኝ ይሄንን ፈረስ አለው። አይ ስንት ባለሙያዎች ልምድ ያላቸው ያልቻሉትን አንተ እንዴት አድርገህ ትችለዋለህ አለ። ያኔ እስክንድር ቲኔጀር ነበር፣ 10ዎች ውስጥ ነበር። ግድ የለም ልሞክረው አለ። እሺ ሰጥቻለሁ ሞክር አለ። እና መጀመሪያ ያደረገው እስክንድር ምንድነው ይባላል? የፈረሱን የሚያስደነብረውን ነገር ነው የለየው። ፈረሱ ደንባሪ ነው። በቃ ትልቁ ችግሩ ይደነብራል። ስለዚህ ማንም ሊገራው አልቻለም። እና እስክንድር መጀመሪያ ምን አደረገ ይባላል? ፈረሱን እንዲደነብር የሚያደርገው ነገር ቀስ ብሎ አጠና። እና ፈረሱን የሚያስደነብረው ነገር ምንም ነገር ሳይሆን ጥላው ነው፣ የራሱ ጥላ ነው። ጥላውን ሲያይ ይደነብራል። እና እስክንድር ያን ነገር ስላወቀ ቀስ እያደረገ ጥላውን አለማመደው። ያ ፈረስ በጣም ጉልበተኛ ስለነበር እስክንድር ብዙ ጦርነቶችን ያሸነፈው በዛ ፈረስ ሆኖ ነው ይባላል። ዛሬ አሁን አድን፣ ሁላችንን በቸርነቱ አሁን ያድነን፣ ከበዓለ ትንሣኤው በሰላም ያድርሰን። አሜን።